ሁሌም ቢሆን ከፊት ለፊት ወደ ኋላ ማየት አይጠበቅም። ማንም ሰው ሲሳፈጠኝ ደስ አይለኝም። እሺ ለዛች ቀፋፊ ጓደኛሽ ነገር ያ አስቆም። ፈለገን እኮ አጣናት። ምንድነው የምትለው? ይሄ ጀማው እንዳለ እኔ ጻፍትቻለሁ። የፈለገ ነገር እንደዚህ የምትወጣጠረው እኔ ታምና እንደሆነ ማላቅ እንዳይመስልሽ። ጀማው እንደሆነ ጻፍትቻለሁ። ከመኮንን በራሱ አለበረከት ብሎኛል። እኔ ከዚህ በኋላ እንደዚህ ነገር አላውቅም። ይሄ እኮ ኒንጃ አይደለም። እና ታዲያ ምንድነው? ይሄ እኮ ስኬሪ ሙቪ ላይ እኮ ሰው በጮህ የሚወግዙን ሰዎች አይታችኋል? ደግሞ ማክስ አድርጓል። ማክስ የሚያደርጉ ሰዎች እኮ የአእምሮ ችግር አለባቸው ይባላል። ገዳዮች ናቸው። እንግዲህ ነፍስን ፈጣሪ አድናት። ወዴት ነው የምትሄጂው? እንዴ ራሴን ላድን ነው። ሲጀመር መጀመሪያም እኮ እኔ ላገዛት ነው የመጣሁት። እንዴ ታዛቢ ልሆን ነው። እንግዲህ ነፍስን ይቀበላት አደራ። በርታ በል ፈሪ። አንድም ቀን እኔን ፕሮቴክት ለማድረግ አስባ አታውቅም። ይሄው መጨረሻ እንደዚህ ሆነ። ሰብሊ ፕሊስ እንዲያርሽ አትጉጂ እና ላመስግነህ። እስኪ ንገረኝ፣ ቆይ ትናንት አብረን እንሄዳለን ተባብለናል ነበር? የት ሄደ ነው? መጨረሻ እንደዚህ ሆነ ባንተ ምክንያት ነው። እሺ የሆነ ቀጠሮ እንደነበረኝና እንዲርኩ ታውቂያለሽ አይደል እንዴ? አየህ፣ ለዚህ ነው እኔ ነገር አያስጨንቅህም ያልኩ። እሺ አሁን ንገረኝ፣ ማን ነው እጁን አንቺ ላይ ያነሳው? አልነግርህም። ለምን? ምክንያቱም ጸቡ እንዲባባስ ስለማልፈልግ። ለነገሩ ተው፣ ማን እንደምታሽ እኔ ራሴ ያውቃለሁ። ማን ነው እስኪ ንገረኝ። ያ ኤላ ተብዬው ነው እኮ። ኤላ? አዎ ኤላ። እሱ ለምን ይመታኛል? ለምን ይሆናል? ከኔ ጋር ባለው ቢፍ ይሆናል። ጆኒ አትሳሳት፣ ኤላ በፍጹም እንደዚህ ያደርግም። እሺ ታዲያ እሱ ካልሆነ እየደማሽ በነበርሽበት ታይም ላይ እንዴት እሱ አብሮሽ ሊሆን ይችላል? አልገባኝም። ምን እያልክ ነው? ከሱ ጋር እንደነበራችሁ ሰምቼ ነው። አሁን ገባኝ። ሰላይ ቀጥረህ እያሰለልከኝ ነው ማለት ነው? አይደለም። እና ታዲያ ምንድነው? ድንገት አብራችሁ ናችሁ ያያችሁ ሰው ነው የነገረኝ እኮ። እሱ ሰው ማን ነው? ምን ያደርግልሻል? ብቻ ግን አብራችሁ እንደነበራችሁ አውቄያለሁ። አዎ አብረን ነበርን። ድንገት እየደማው እያለ ደረሰ። ከዛም ትሪት አደረገኝ። ታዲያ ምን ይፈጠር? ቆይ ግን እንዴት ትሪት እንዲያደርግሽ ትፈቅጂለታለሽ? ጆ ምን እያልክ ነው? ሲፈስ የነበረው እኮ ደሜ ነበረ። ምን ማድረግ እንዳለብኝ ራሱ እኮ አላወቅኩም ነበር። አውቃለሁ፣ ግን በቃ አንቺና እሱን አንድ ላይ ሆናችሁ ሰዎች ሲያያችሁ ለኔም ክብር ጥሩ አይደለም። አየህ አይደል ችግርህ? ደግሞ ምን አደረኩኝ? እሺ ከኔ ደህንነት በላይ አንተን የሚያሳስብህ የክብር ጉዳይ ነው። እኔ እንደሱ ለማለት አይደለም ጆኒ። ሲሆን እንደ ፍቅረኛ ልትከላከልልኝ የሚገባው አንተ ነበርክ። ኤልያስ ባደረገው ነገር ባታመሰግነው እንኳን ለውቀሳ አትቸኩልሽ። እኔ ግን እኔኛ ነኝ። ቆይ አንተ ልጅ ግን ምን ባረግ ነው ከኔ የምትርቀው? ፍቅርሽን ከገለሽልኝ በኋላ አልናደድም። አንተ አፍን በከፈት ቁጥር መናደዴን አቁሜያለሁ። ድምዳሜሽ ጥሩ አይደለም። እኔ አንቺን የሚያናደድ ነገር ተናግሬሽ አላውቅም። ይሄን አሳይመንት ከጨረስን በኋላ እኔ እናንተ ምንም አይነት ግንኙነት እንዲኖረን አልፈልግም። እንደዚህ ተረጋግተን ተቀምጠን አናውቅም አይደል? ነገረ ስራ ሁሉ ለነገር ስለተፈጠረ ነው። የሆነ ግን ደስ የሚል ስሜት አይሰማሽ? አይሰማኝም። እኔ የሚሰማኝ የታመቀ ንዴት ብቻ ነው። ሰብሊ ቶሎ አትናደጂ፣ ቀድመሽኝ እንዳታረጂ። እንኳን ደግ አደረኩኝ። ላርጃ ሰላም ነው። ማስመሰል ላይ ጥሩ ነው ልበል? ምንም ብትሉ አልገባኝም። ምን ይሁን ሂዴ ወንድም እንሂድና እዛ ፈልግ። አታስመስል። ለምንድን ነው ነገር የምትፈልገው? እሱ እኮ ቢያንስ ሰላም ለማውረድ እየጣረ ነው። ሰብሊ ግን ሞኝ ነሽ ልበል?
ኢትዮጵያዊ መልኩን ነብር ደግሞ ዥንጉርጉርነቱን አይለውጥም ሲባል አልሰማሽ? ከሰብልዬ የሚያረቀኝ ነገር ምንም ነገር ላላደርግ ቃል ገብቻለሁ። ያዝልቅል። እኔ እናንተ ግን በደንብ እንተዋወቃለን። የኔ ፍቅር ከእርሱ ጋር አፍ አትካፈት። እሱ ከነገር ውጭ የሚያውቀው ነገር የለም። ልክ ብለሻል ሰብሊ። በኋላ የማይሆን ተርኩ ውስጥ ገብቶ ጊዜ ማጥፋት አያስፈልግም። እንሂድ። ሌላ መልካም ጊዜ። ብራቮ ጆኒ ብራቮ። ቆንጆ ጨዋታ ጀምረሃል። ምን ሰሞኑን ስሜቱ ጥሩ አይደለም። እባክህ ከመሲ ጋር ሰላም አይደለም። ምን ተፈጠረ? ምን ብዬ ልንገር? ከሁሉም ሰው ጋር እየተናከሰች ነው የምትውለው። እሱን ነገር አታርድቼላታለሁ። የሆነች ኃይለኛ ነገር ነው። ቀላል። እኔ በጣም እየተጨነኩ ነው። በጣም ቆይ፣ ለምን ቀስ ብላ አታወራት? ሞክሬያለሁ፣ ግን እሷ ምንም የምትሰማ ጉድ አይደለችም። እኔ ልታሳብደኝ ነው። አይዞህ አንበሳ፣ ተረጋጋ። እዚህን ነገር ያጋጥማል። የእሷ ሲሆን ግን ምንም የማታውቀው ልጅ ጸብ ውስጥ ጎትታ ልከታት። ቆይ ማንን ነው የከተተችው? ሰብሊን ነው። ማ? የኔ ሰብለ ደግሞ ማለችን ሰብለ? የኔ ሰብለ አልኩኝ እንዴ? አዎ አልኩ። እባክህ ተሳስቼ ነው። ቆይ ግን እንዴት ነው ችግር ውስጥ የከተተቻት? ይኸውልህ ቃጁና መሲ ተጣልተዋል። ትናንትና በሰብሊ ስልክ ደውሎ ቃጁን አስፈራሯል። ቃጁ ደግሞ መስሚያው አጠጥ ነው። ምን ማለት ነው? ሰብለን ወደ ጸብ ጎትታ እንዳታስገባት በጣም እየፈራሁ ነው። እሺ በቃ ለማንኛውም እኔ አሁን መሄድ አለብኝ። ወዴት ነው?